በዛሬው መሰናዷችን እሱ ባላጠፋው ነፍስ የሞት ፍርድ ተፈርዶበት በሞት ስለተቀጣው የበጋራጅ አሟሟት ሂደት የምናስቃኛችሁ ይሆናል። ቪዲዮውን ላይክ በማድረግ እየጀመራችሁ ለሁሉም ሙስሊም እንዲደርስ የበኩሉን አስተዋጽኦ ይወጡ። እንዲሁም ሰብስክራይብ በማድረግ የሻድ መልቲ ሚዲያ ቤተሰብ ይሁኑ። ሻድ መልቲ ሚዲያ ፕሮዳክሽን። በባህር የሰጠመችው ጥብቅ ጨዋ የሆነች ሴት ሙስሊም ገላዋን በአደባባይ አታሳይም፣ ስብዕናዋን አታቆሽሽም፣ ክብሯንም አታስደፍርም። የህይወት መስዋዕትነት ቢያስከፍላትም እንኳን በክብሯ ትደራደር። አልኸጣብ ኡዳለት አሰማዕ በተሰኘው መጽሐፋቸው ውስጥ እንዳሰፈሩት ከ40 ዓመት በፊት በባግዳድ እንስሳት እያረደ ስጋ በመሸጥ የሚተዳደር አንድ ሰው ነበር። ገና ሳይነጋ በፊት ወደ ሱቁ ይሄድና የሚሸጠውን በግ አርዶ በማዘጋጀት ወደ ቤቱ ይመለሳል። ፀሐይ ከወጣች በኋላ ደግሞ ያዘጋጀውን ስጋ ለመሸጥ ተመልሶ በመውጣት ሱቁን ይከፍታል። ከዕለታት አንድ ቀን እኩለ ሌሊት ላይ በድቅድቅ ጨለማ ስጋውን አርዶ በመመለስ ላይ ያለ በመንገድ ላይ ከጨለማ ውስጥ የጩኸት ድምፅ ሰማ። ባረደው የበግ ደም ልብስ ተበላሽቶ ስለነበር ፈጠን ብሎ ድምፁ ወደ ተሰማበት አቅጣጫ አመራ። ወዲያውኑ በተደጋጋሚ በጩቤ የተወጋ አንድ ሰው ላይ ወደቀ። ሰውየው ደሙ በከፍተኛ ሁኔታ ይፈሰው ነበር እና ሰውነቱ ላይ የተተከለው ጩቤ ነቅሎት በእጁ በመያዝ ሰውየውን ለመርዳት አስቦ ሊሸከመው ተንደረደረ። በዚህ ጊዜ የሰውየውን ደም ልብሱን አጠበው። በዚህ ሁኔታ ላይ ያለ ጩኸት የሰሙ ሰዎች ከየአቅጣጫው ተሰብስበው ጩቤን በእጁ ሲያዩ ልብሱም በደም የተጨማለቀ መሆኑን ሲመለከቱ፣ እንዲሁም ሰውየውም የደነገጠ መሆኑን ሲያስተውሉ ሰውየውን የገደለው እሱ ስለመሆኑ እርግጠኛ ሆኑ። ከዚያም እንዲገደል ወሰኑበት። ግድያው ወደሚፈጸምበት ቦታም ወሰዱት። እንደሚገደል እርግጠኛ መሆኑን ባወቀ ጊዜ ድምፁን ከፍ አድርጎ ጮኸ። ሰዎች ሆይ ወላሂ ይሄንን ሰውን ያልገደልኩ፣ ነገር ግን ከ20 ዓመት በፊት ሰው ገድዬ ነበር። በዚህ ወንጀሌ ምክንያት ዛሬ ቅጣትን እየተፈጸመብኝ እንደሆነ ይገባኛል በማለት ታሪኩን ማውጋት ጀመረ። ከ20 ዓመት በፊት ባህር ላይ ሰዎችን በጀልባ የማመላለስ ወጣት ነበርኩኝ። ከዕለታት አንድ ቀን አንዲት ሀብታም ወጣት ከእናቷ ጋር ሆና ወደ ባህር ማዶ ለመሻገር መጡ። እኔም አሻገርኳቸው። በሁለተኛው ቀንም መጡና ጀልባዬ ላይ ተሳፈሩ። አሻገርኳቸው። ቀናት አለፉ። ልቤ በዚች ወጣት ላይ ተንጠለጠለ። ወደድኳት፣ እሷም ወደደች። እንዲድሩልኝ ብዬ ለአባቷ ሽማግሌ ብልክም በድህነቴ ምክንያት ጥያቄን ውድቅ አደረጉት። ከዚህ እሷ ምንም እንዳጋጠማት አላውቅም። ብቻ ቀረች፣ ተጠፋፋን። እሷንም ሆነ እናቷን ለረጅም ጊዜ ማግኘት አልቻልኩም። ልቤ ግን እንዳፈቀራት ኖረ። ከ2 ወይም ከ3 ዓመታት ቆይታ በኋላ ነበር አንድ ቀን ጀልባዬን ይዤ ተሳፋሪዎችን በመጠበቅ ላይ ያለው አንዲት ሴት ትንሽ ልጅ ይዛ መጣችና ወደዚያኛው ማዶ እንዳሻገራት ጠየቀችኝ። ተሳፍራ መሃል ባህር ላይ ደረሰች ጊዜ አትኩሬ ስመለከታት ያቺ አባቷ የለያየ ሴት መሆኗን አወቅኩኝ። ስላገኘኋት ደስ ተሰኝቼ ያለፈውን ጊዜ አስታወስኳት። መቼስ ፍቅር የማይሸርዳ ነውና እሷ ግን ስርዓት ባለው መልኩ አናገረችኝ። እንዳገባችና የያዘችው ሕፃን ልጇ መሆኗን አስረዳችኝ። ነገር ግን ቀስ በቀስ ሸይጣን በኔ ላይ ውስጥ ስራውን መስራት ጀመረ። መጥፎ ነገር ማሳሰበኝ። ተጠጋኋት፣ ጮኸችብኝ። አላህን እንድፈራ ማስታወሰችኝ። ሆኖም ግን ለማስጠንቀቂያዋ ምንም ግድ አልነበረኝም። እሷ የቻለችውን ያህል ተከላክላና ትገፋኝ ጀመር። ሕፃን ልጇም ያለቅስ ጀመር። ይህንን ባስተዋልኩ ጊዜ ይበልጥ ለያዘኝና ልጇን ወስጄ ወደ ውሃው በማስጠጋት ፍቃደኝነቷን ካልገለጸችልኝ ባህር ውስጥ እንደማሰምጠው ነገር ያስፈራሯት። እሷም እያለቀሰች ለምና ተማጸነችኝ። እኔ ግን አልሰማኋትም። የልጁን ጭንቅላት ይዤ ውሃ ውስጥ እየነከርኩ እያወጣሁ ማስፈራራቴን ቀጠልኩ። እሷም እያለቀሰች መማጸኗን ቀጠለች። እኔ ግን እንኳን ልራራላት ይቅርና ጭራሽ ልጁን አጥብቄ ውሃ ውስጥ በመንከር ለትንሽ ደቂቃው ውሃ ውስጥ አቆየሁት። ልጁ ሲንፈራፈር ተመልክታ ክስተቱን ላለማየት አይኗን ሸፈነች። ልጁም ትንሽ ተንፈራፍሮ ተልፈስፈሶ ከውሃ ውስጥ ሳወጣው ሞቷል። በድኑን ውሃ ውስጥ ወረወርኩትና ተነስቼ ወደ እሷ ሄድኩኝ። በቻለችው ሁሉ እየተከላከለችኝ ጮኻ አለቀሰች። እሷንም ጸጉሯንም ይዤ በመጎተት ወደ ውሃ አስጠጓት እና እየነከርኩ እያወጣሁ ደጋግሜ ባደረግም በእንቢተኝነቷ ጸናች። በፍጹም አላደርገውም አለች። እጄን እስኪደክመኝ ነክሬ ያቆየኋት። እሷም እንደ ልጇ ሁሉ ለደቂቆች ከተንፈራፈረች በኋላ ጸጥ አለች።
እንደሞተች ሳቅ ውሃ ውስጥ ወረወርኳትና ተመለስኩኝ። ይህንን ወንጀሌ አንድም ሰው ሳያውቅ ለዓመታት ኖርኩኝ። ቢያቆይ እንጂ የማይረሳ የሆነው ጌቴ ዛሬ ያለ ወንጀል ያዘኝ አላቸው። ሰዎች ታሪኩን ሲሰሙ አለቀሱ። አንገቱ ተቆርጦ እንዲገደልም አዘዙ። ጌታችን አላህ በዳዮችን የሚፈጽሙትን ወንጀል የሚረሳ አምላክ አይደለም። እስቲ የዚህች ወጣት እንስትን ገድል እናስታውስ። አይኗ እያየ ልጇ በፊቷ ተገደለ። ቀጥላውም እሷ ሞተች። ይህ ሁሉ ለምን ሆነ? ክብሯን ከማስደፈርና በዝሙት ከመዋረድ በሞት መገላገል መረጠች። ይህ የጨዋ ሴቶች ታሪክ መጠነኛ ማሳያ ነው። ኢንሻአላህ ብዙ ትምህርት ታገኙበታላችሁ። የዛሬው ፕሮግራማችን ይህንን ይመስል ነበር። ኢንሻአላህ ከታሪኩ ብዙ ነገሮች እንደምትማሩ ተስፋ እናደርጋለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።